ልጃችን ጋር ለመጀመሪያ ጊዜ ከከተማ ልንወጣ ነውና የት እንደሄድን እስቲ ገምቱ። ከነበረ ግምታችሁ ልክ ናችሁ። ከስራ አርፍ ለማለት ማማዬንም ለማዝናናት ነበር። ያው አዲስ ነገሮችን እንድትደረስ ነው። የብራንች ሰዓት ላይ ነበር። ምግባቸው እንዴት እንደሚጣፍጥ በስማ ከስተመር ሰርቪስ እኔ ልነግራችሁ አልችልም። ራሳችሁ ሄዳችሁ እዩዋቸው። ስንጫወት ከቆየን በኋላ ወደ ሩማችን የገባነው እንዴት እንደሚያምር እንደነበር እንደዚህ የሚያምር ሩም አይቻላቅም። ነገር ላይ በጣም ተጨንቀውበታል። ያው የሴቶች ነገር ሽንት ቤት መስታወት ይመቸናልና ሽንት ቤቱ እንዴት እንደሚያምር እንደነበር በዛ ላይ ቆንጆ ቪው ነበር። እርፍ ካልን በኋላ ይሄ በማግስቱ ነው ሁለተኛው ቀን ማለት ነው። በጣም ቆንጆ ምሽት ነበር ያሳለፍነው። ይሄ ጧታችን የምግቡ ነገር በቃ ጠይቁኝ። ቁርስ የቀረበልን ይሄ ነው። ራሱ አይጠበቅብኝም። ምግቡ ብቻውን ያወራ። በጣም ደስ ያለኝና ለየት ያለ ነገር ያየሁት የባሌ ገንፎ ነው። ከዛው ከባሌ ከእናቶች ተሰርቶ ነው የሚመጣው እና በጣም ነው የሚጣፍጠው። እውነት የገንፎ አፍቃሪ አይደለሁም ግን በጣም ነው ይበላው። ቆንጆ ጊዜ ነበር ያሳለፍነው። ቴንኪው ማለት እንፈልጋለን ኖራ ሪዞርትን። እናንተም ከፈለጋችሁ አካውንታቸው እዚህ ጋር አለ። ይሄዳችሁ ተዝናኑ። ባይ